በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሰርጎኮ ለሰማይ በከዋክብት ወለምድርኒ በስነ ጽጌያት ሰማያትን ፈጥሮ በከዋክብት ያስዋበ ምድርን ዘርግቶ በስነ ጽጌያት ልምላሜ ያስጌጠ ቀላያት ሳይፈሱ ነፋሳት ሳይነፍሱ በአንድነት በሶስትነቱ ባህሪውን እያመሰገነው ሲኖር የነበረ የአማልክታት ሁሉ አምላክ አምላካችን ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሁንልን። አምላክን ያየንባት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን አምላክ ወላዲተ አምላክ ስሙ የተመሰገነና የተከበረ ይሁንልን። እንደ እግዚአብሔር መልካም ፈቃድና ቸርነት በሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ ያለውን ኃይለ ቃል መነሻ በማድረግ እንማማራለን። ኃይለ ቃሉም እንዲህ ይላል፣ ወደ ኢየሩሳሌም ተመለሱ ይላል። እስቲ ከኔ በመቀጠል ይህን ቃል በሉት፣ ወደ ኢየሩሳሌም በሉ እስቲ፣ ተመለሱ። ስለ ቃሉ የቃሉ ባለቤት ስሙ የተመሰገነና የተከበረ ይሁንልን። ርዕሳችን ምን ብለን የተነሳነው? ወዴት ተመለሱ? ጥሩ። አሁን ልብ ብላችሁ ስሙ። ወደ ኢየሩሳሌም ተመለሱ ተብሎ የተነገረላቸው ሉቃስና ቀለዮጳ የተባሉ ደቀ መዛሙርት ናቸው። ከላይ ከምዕራፍ 1 ጀምሮ ስትመለከቱት የሉቃስ ወንጌል ምዕራፍ 1 ላይ 24 ላይ ታሪኩን ሙሉ ታገኙታላችሁ። ክርስቶስ ከሞት ከተነሳ በኋላ ሉቃስና ቀለዮጳ የተባሉት ሁለቱ ደቀ መዛሙርት በሐዘን ውስጥ ሆነው በትካዜ ውስጥ ሆነው ወደ ቀድሞ መንደራቸው ከኢየሩሳሌም ተነስተው ወደ ኤማውስ ጉዞ እያደረጉ ነበር። ወደ ኤማውስ ጉዞ ሲያደርጉ በግፍ ስለተሰቀለው መከራ ስለደረሰበት አይሁድ የሾህ አክሊል አናቱ ላይ ደፍተው በዘንግ ስለመቱት ደሙ እንደ ውሃ ከአናቱ ላይ እየተንቆረቆረ ሲፈስ ስለነበረው ስለ መድኃኒዓለም ስለ ኢየሱስ ክርስቶስ ነው እያወሩ የሚሄዱት። አስተውሉ። ክርስቶስ የሾህ አክሊል ሲያቀዳጁት ድርሳነ ማርያዊ የተባለው ቤተ ክርስቲያን መጽሐፍ ላይ እንደተጻፈው 1000 ጥቃቅንና 7 ትላልቅ የሾህ አክሊል በአናቱ ላይ አቀዳጅተውት ነበር ይላል። ስንት ትላልቅ አልኳችሁ? ስንት ጥቃቅን? አስቡት። ያንን ያህል ሾህ ያለበት የሾህ አክሊል አናቱ ላይ አቀዳጅተውት በዘንግ ሲመቱት ደሙ ውስጥ ምን ያህል ስሩጥ ዘልቆ እንደሚገባ ሳሉት እስቲ። ሰው እንኳን እንደ አይነት አደጋ አይደለም ትንሽ ድንቅፋት ሲመታው እሾክ ሲመታው የምናለቅስ ሰዎች እኮ ነን አይደለም? ያ ሁሉ መከራ በግፍ መቀበሉን ሉቃስና ቀለዮጳ እየተነጋገሩ በሐዘን ውስጥ ሆነው ወደ ኤማውስ ጉዞ ጀመሩ ይላል። ወዴት ጉዞ ጀመሩ? በጣም የሚገርማችሁ ሉቃስና ቀለዮጳ እየሄዱበት የነበረው 60 ምዕራፍ ነው ይላል መጽሐፍ። ስንት ምዕራፍ ነው አልኳችሁ? 60 ምዕራፍ ማለት በአሁን አማርኛ እንገልብጠው ቃል 12 ኪሎ ሜትር ነው። ስንት ኪሎ ሜትር? 12 ኪሎ ሜትር ሙሉ እያወሩ መሄዱ ስለ ክርስቶስ ነው። አስተውሉ። እኛ እንኳን 12 ኪሎ ሜትር የሚያህል መንገድ አይደለም 1 ኪሎ ሜትር እንኳን የምታክል መንገድ ስለ ክርስቶስ እየተወያየን እንሄዳለን። ጎረቤት ከጎረቤቱ ሲገጥም ሐሜት፣ እህት ከወንድሙ ሲገጥም ጥል። አይታችሁ? ሉቃስና ቀለዮጳ ግን 12 ኪሎ ሜትር ሙሉ ምን እያሉ ነው የሚሄዱት? ስለ ክርስቶስ እየተወያዩ ነበረ የሚሄዱት። በመጽሐፍ ቅዱስ አማርኛ እንደተቀመጠው ስንት ምዕራፍ ነው ብያችኋለሁ? 60 ምዕራፍ ነው። ለምሳሌ አዳም ከገነት ከወጣ በኋላ ስለ ምግቡ ወደ እሱ ተልኮ የመጣውን የእግዚአብሔር መልአክ ሲጠይቀው ለራከኝ እነግርልሃለሁ ብሎት፣ ከዛ በኋላ እግዚአብሔር ምግቡን ሲልክለት አብሪል አድሪል የሚባሉ አዕዋፋት መጥተው ዋሻ ውስጥ ምግብ ሞልተውለታል ይላል። የዛን የዋሻ ስፋት መተርጉማን አባቶቻችን ሲተረጉሙት ምንድን ነው ያሉት? መጠነ ምንዳፈ ሐጽ ብለውታል። መጠነ ምንዳፈ ሐጽ ማለት ይሄ መለኪያው ነው። በአማርኛ ስናዞረው አንድ ጦረኛ ሰው ካለበት ስፍራ አንስቶ አርቆ የሚወረውርበት ድረስ ያለውን ያህል ስፋት ያለው ዋሻ ማለት ነው። ሐሳቤ ገብቷችኋል? ስለዚህ በየጊዜው እንደ ሁኔታው መለኪያዎች ነበሩ። ሉቃስና ቀለዮጳ የሚጓዙበት ስንት ምዕራፍ ነው ብለናል? 60። በኪሎ ሜትር ስንት ነው? 12 ኪሎ ሜትር። ልብ በሉ። እየተወያዩ ሲሄዱ
ክርስቶስ ከመካከላቸው ተገለጠላቸው። ስለማን ነው የምታወሩት አላቸው። ታሪኩን አጠር ላድርግላችሁ ወደ ዋና ፍሬ ሐሳቤ እንድመጣ። በግፍ ስለሞተው፣ ስለተንገላታው፣ ስለተሰቀለው፣ መከራ ስለደረሰበት ስለ ናዝሬቱ ስለ ኢየሱስ ነው ነውስ አንተ ለኢየሩሳሌም እንግዳ ነህ አሉት። ግን አብሯቸው የነበረው ማን ነው? ራሱ ባለቤቱ ተገረፈ፣ ተሰቀለ፣ ሞተ ተብሎ የተነገረለት መድኃኔዓለም ኢየሱስ ክርስቶስ ነው። አላወቁትም። መጽሐፍ ምን ይላል? አይነ ልቦናቸው ተይዞ ነበር ይላል። አብረው ሄዱ። ከዛ መንደር ሲደርሱ መሽቶ ነበር። ናግብ አሉት። ከቤት ገባ። ከቤት ከገባ በኋላ እንጀራ ቀረቡ። ያንን ያቀረቡትን እንጀራ ባርኮ ሲሰጣቸው ምናቸው በራ ይላል? አይናቸው በራ ይላል። አሁን ልብ በሉ ምእመናን፣ ምናልባት በዓለም ውስጥ ስንኖር ዓለም አይናችንን በተለያዩ ነገሮች ጋርዳን ሊሆን ይችል ይሆናል። እኛን በሚስቡ እኛን ወደሷ በሚጠሩ ነገሮች እኛን ስባ አይናችን ላይ ጋርዳ ኋላ መልካሙን ነገር እንዳናገኝ አሁን መልካም ነገር እያስመሰለች የምታሳየን ነገር ሊኖር ይችላል። የለም እንደዚህ አይነት ነገር አለ። ሉቃስና ቀለዮጳ አይናቸው ተይዞ ነበር። ባርኮ ሲሰጣቸው ምናቸው በራ? አይናቸው በራ። ልክ አይናቸው ሲበራ ወዲያውኑ ወደ ኢየሩሳሌም ከተማ ተመለሱ ይላል። ርዕሳችን ምን ነበር? ወዴት ተመለሱ ነበር? ወደ ኢየሩሳሌም ከተማ ተመለሱ። ከየት ተነስተው? ልብ በሉ። መጀመሪያ ክርስቶስ ጠርቷቸው መጡ። ከመጡ በኋላ ክርስቶስን ከመቃብሩ ስፍራ ስላጡት አዝነው ተክዘው አልቅሰው በብሶት ውስጥ ሆነው ወደ ቀድሞ መንደራቸው ተመለሱ ነው የሚለው። አሁን ያው እዚህ ላይ ምን ትይዛላችሁ መሰላችሁ? ሰው አንድ ዓለምን በቃይ ብሎ ጥሎ ከወጣ በኋላ ወደ ዓለም መመለስ የለበትም። ሰው ዝሙቱ ጽኖሮ ዝሙቱ ይበቃኛል ብሎ ከወጣ በኋላ ድጋሜ ተመልሶ ወደዛ ወደ ዝሙት መንፈስ መመለስ የለበትም። ሰው በሱስ ዓለም ተጠምዶ ከኖረ በኋላ የለም ይበቃኛል ብሎ ወደ እግዚአብሔር ከቀረበ በኋላ ድጋሜ መመለስ የለበትም። አንድ ሰው ላይ አንድ መንፈስ ካደረ በኋላ ያ መንፈስ በጸሎት በጸበል በተለያየ ነገር ከሰውየው ከወጣ በኋላ ሰይጣን አርፎ አይቀመጥም ብሎ አስተምሯል። ምን ብሎ አይቀመጥም? ምን ያደርጋል መሰላችሁ? በሆነ ጊዜ ይመጣና ያ ሰውዬ እኮ ቀድሞ ዝሙት ይሰራ ነበረ፣ አሁን እኔን አስወጣኝ፣ በንጽህና በቅድስና ላይ ያለው ወይስ ወደ ቀድሞ ማንነቱ ተመልሶ ብሎ እየመጣ ይቃኛል። እየሰማችሁ ነው? ይሄ ሰውዬ እኮ ቀድሞ በሙስናው ተዘፍቆ እንዲሰራ አድርጌው ነበረ፣ ግን አሁን ከኔ ርቋል፣ አሁንስ ወደ ቀድሞ ግብሩ ይመለስ ይሆን እንዴ ብሎ እያሰሰ ይፈልጋል። በጣም የሚገርማችሁ ከኛ ወጥቶ ተመልሶ የሚመጣ ከሆነ 7 ሆኖ ይመጣል። አንዱ ስንት ሆኖ ይመጣል? ይሄ ማለት ዝሙት የሚያሰራ መንፈስ ከኛ ርቆ ድጋሜ በር ከፍተንለት ወደኛ ከመጣ 7 ሆኖ የስድቡም ይጨመራል፣ የምንዝርና ይጨመራል፣ የስርቆቱ ይጨመራል። 7 ሆኖ ይመጣል። አንዱ መንፈስ ሄዶ ሲመጣ ስንት ሆኖ ይመጣል? ምእመናን ከተላቀቃችሁበት የኃጢአት ስፍራ ከወጣችሁ በኋላ አትመለሱ፣ ውጡ። በቃ አብርሃም እኮ ከካራን ውጣ ሲለው እግዚአብሔር ምንድን ያለው? ውጣ ባለው ሰዓት አብርሃም ምንድን ያለው? እግዚአብሔር ሆይ የት ነው የሚሄደው? ወዴት ነው የሚሄደው? እንዴትስ ነው የሚሄደው? እዛ ሄጄ ምን ይጠብቀኛል? እዛ ሄጄ ምን ይቆየኛል? የሚል ጥያቄ አቀረበው። ውጣ ሲለው ውልቅ አለ። እተቻ ቀርሞ ቦታው ማናዘጋጀለት። በቃ ውጡ፣ አይጠቅማችሁም። ዝሙቱ አይጠቅምም፣ ተንኮሉ አይጠቅምም፣ ዘረኝነቱ አይጠቅምም፣ አድመኝነቱ አይጠቅምም። ከዛ መውጣት ያስፈልጋል። እንድንወጣ እግዚአብሔር አምላክ ሁላችንንም ይርዳል። ሉቃስና ቀለዮጳ ቀድመው ትተዋት የወጧትን መንደር ተመልሰው መጡባት። ክርስቶስን ሲያገኙ ግን ከመቅጽበት አዝነው የመጡት ተክዘው የመጡት መንገዱ ላይ እየቆዘሙ የመጡት ሰዎች ደስ ብሏቸው በደስታ መንገዱ አልገፋ ብሏቸው ያን 12 ኪሎ ሜትር ሙሉ በሐዘን የመጡት ከመቅጽበት በደስታ ወዴት ተመለሱ ነው የሚለው? ወደ ኢየሩሳሌም ከተማ ምን አሉ? ተመለሱ ይላል። አይታችሁ ይህቺ የኤማውስ መንደር በክርስቶስ ያላመኑ ተስፋ የቆረጡ በኃጢአት ተዘፍቀው ያሉ የኃጢአተኞች ዓለም መኖሪያ ምሳሌ ናት። እየሰማችሁ ነው? የምን ምሳሌ ናት አልኳችሁ? ኃጢአተኞች ሰዎች የሚኖሩባት የዚች ዓለም ምሳሌ ናት እቺ ኤማውስ መንደር። ሌላኛው ኤማውስ ትንሽ ከተማ ናት፣ ትንሽ መንደር ናት። ነገር ግን በዛ ስፍራ ላይ ማን ተገኝቶባታል? ንገሩኝ፣ ማን ተገኝቶባታል?
ከሐዋርያቱ ጋር አብሮ እስከ ኤማሁስ ሄደው ማን ሄደው? ይሄ ማለት ክርስቶስ እኛ ትናንሽ ናቸው ብለን ከምናስባቸው እኛ በሰውኛ አወርደን ከምናያቸው የተናቁ ከሚባሉት መካከል ማን አለ? ንገሩኝ፣ ማን አለ? ብዙን ጊዜ እኛ የሆነ ነገር ስንፈልግ ከፍ ባለ ቦታ፣ የሆነ ነገር ስንመኝ ከፍ ባለ ቦታ። በአንድ ወቅት ላይ ምን ሆነ መሰላችሁ? አንድ ገዳም ላይ የሚኖሩ አባ ብሶይ የሚባል አንድ የበቁ አባት ነበሩና አባ ብሶይን ገዳም ውስጥ የሚኖሩት መነኮሳት እንዲህ አሏቸው፣ አባታችን ሆይ እርሶ ከኛ ይልቅ ወደ እግዚአብሔር ቅርብ ኖት ብለው አሏቸው። እና ምን ላድርግ እኛ እግዚአብሔርን ማየት እንፈልጋለን። ስለዚህ ለእግዚአብሔር ሄደው ምን ይበሉልን አሏቸው? ይንገሩልን። በጸሎት ሰዓት ገዳማውያኑ አንተን ለማየት ይፈልጋሉ፣ እባክህ ተገለጥላቸው ብለው ይጸልዩልን ብለው ነገሯቸው። በዚህ ሰዓት አባ ብሶይ ሄዱ። በጸሎታቸው ሰዓት ይሄን ጸሎት አቀረቡ። ወዲያውኑ እግዚአብሔር ምን ላይ ሰጣቸው መሰላችሁ? ነገ ከተራራው አናት እገለጣለሁ፣ ሁሉም መነኮሳት ምን ይበሉ ይምጡና ይዩኝ አለ። በጣም የሚገርማችሁ ገና በማለዳ መነኮሳቱ ልብሳቸውን ለባበሱ፣ ሰውነታቸው ተታጠቡ። ማንን ለማየት? እግዚአብሔርን ለማየት። በጣም የሚገርማችሁ ክርስቶስ በሰው አምሳል ተመስሎ በአረጋዊ አምሳል ወይም በየኔቢጤ አምሳል ተመስሎ ከተራራው አናት ሳይሆን ከተራራው ስር ቁጭ ብሎ ገዳማውያኑ ሲሄዱ እባካችሁ ከተራራው እኔንም ውሰዱኝ እኔም እግዚአብሔርን ማየት ፈልጋለሁ ይላቸዋል። የሰማችሁ ነው። ገዳማውያኑ ትተውት ይሮጣሉ። የለም እኛ ረፍሮብናል፣ ክርስቶስን ልናይ ነው። አሁንም ሲያልፉ እባካችሁ አቅም ስለሌለኝ ነው ውሰዱኝ እኔም ማየት ፈልጋለሁ ይላቸዋል። ግን እዛ ታች የነበረው ማን ነው? እነሱ በሳቢያቸው እግዚአብሔርን በምን አይነት መልኩ ነው የሳሉት ማለት ነው? የት እናገኘዋለን ያሉት? አንደኛ ከፍ ካለው ከተራራ ቦታ ላይ፣ ሁለተኛ እግዚአብሔር እናገኘዋለን ብሎ የሳሉት በዛ አይነት መንገድ አልነበረም። አስተውሉም ይመናል። ምናልባት እግዚአብሔር አምላክ ከቤታችን መጥቶ አንኳኩቶ መልሰነው እንደሆነ አስባችሁ ታውቃላችሁ? በተራበ ሰው አምሳል መጥቶ፣ በተጠማ ሰው አምሳል መጥቶ፣ በተቸገረ ሰው አምሳል መጥቶ፣ በበረደው ሰው አምሳል መጥቶ መልሰነው ይሆን ወይ? እየሰማችሁ ነው? መልሰነው እንዲያውም መጠንቀቅ ያስፈልጋል። ለዚህ እኮ ነው ምን አለ ሲያስተምር፣ ከበር ላይ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ ምን እላለሁ? የሚገባ ምን ሲደረግለት ነው? ጽድቅም ለመስራት ኃጢአትም ለመስራት በራችን ሲከፈት ነው። እንኳን እግዚአብሔር አይደለም ሰይጣን ራሱ እኛን የሚዋደንና ኃጢአት የሚያሰራን ትንሽዬ የኃጢአት መስሪያ ቀዳዳ ስንከፍትለት እያሰፋ ትሄዳል እንጂ ራሱ ከፍቶ የመግባት አቅም የለውም። እግዚአብሔርም ወደኛ ህይወቱ ሰርጾ የሚኖረው እኛ በምንሰራቸው ተግባራት ነው። አይታችኋል። አሁን ሁሉም ሄዱ። አባ ብሶይ ግን መጨረሻ ላይ መጡ። ያሳያችሁ የደከሙ አባት ናቸው። አያቸውና አባቴ እኔም እግዚአብሔርን ማየት እፈልጋለሁ፣ ወዴት ይዛችሁኝ ሂዱ አላቸው። ወዴት ውሰዱኝ አላቸው። ወደ ተራራ ውሰዱ። እሺ አሉ። ተመልከቱ ቅንነታቸውን። ደክመዋል፣ ሰውነታቸው አርጅቷል። ተሸከሙ ሲሄዱ አባ ብሶይ ዳገቱ እየከፋ በሄደ ቁጥር ከጀርባቸው ላይ ተሸከሙት እየቀለላቸው፣ ዳገቱ እየጠጠረ በሄደ ቁጥር ከጀርባቸው ላይ ተሸከሙት እየቀለላቸው መጣ። መዓዛው አፍንጫን የሚመስጥ ሆነ። ዞር ቢሉ ለካ ሰማይን ያለባላ ምድርን ያለካስ የፈጠረው መድኃኒዓለም ኢየሱስ ክርስቶስ ነበር በጀርባቸው ላይ ነበረው። አሁን አስተውሉ ይመናል። እነዛ ሰዎች መነኮሳቱ ክርስቶስን አዩት አላዩትም? አይተውታል አላዩትም? ማየትም አይተውታል። ግን ማየታቸው እሱን ለማግኘት አልጠቀማቸውም። አያችሁ አይደል? አባ ብሶይ በተግባር ሲሄዱ ግን ማንን አገኙት? ክርስቶስን አገኙት። ልብ በሉ። ያቺ የተናቀች መንደር ናት። ያቺ አናሳ መንደር ናት። ግን ማን ተገለጠባት? ክርስቶስ ከሐዋርያቱ ጋር ተገለጠባት። ከዚህ በኋላ ነው ልክ ማዕዱ ሲባርክላቸው ተሰወራቸው። ወዲያውኑ ፈጥነው ወደ ኢየሩሳሌም አዝኖ የነበሩት ተደስተው፣ አልቅሶ የነበሩት እንባቸው ታብሶ፣ በሐዘን ውስጥ የመጡት ሰዎች በደስታ የምስራቹን ይዘው ወደ ኢየሩሳሌም ከተማ ምን አሉ? ተመለሱ። ወገኖቼ ክርስትና ማለት በዚህ ትምህርት አንጻር ምንድነው ካላችሁኝ፣ ክርስትና ማለት ከኤማሁስ ወደ ኢየሩሳሌም መውጣት ነው። ከቤተ ጣዖት ወደ ቤተ እግዚአብሔር መውጣት ነው። ክርስትና ማለት ከገቢረ ኃጢአት ወደ ገቢረ ጽድቅ መምጣት ማለት ነው። ክርስትና ማለት ተስፋ
ከመቁረጥ እግዚአብሔርን ይዞ ወደ ተስፋ መለምለም መምጣት ማለት ነው። እየሰማችሁ ነው? ወደ ምን መምጣት ማለት ነው አልኳችሁ? ከቤተ ጣዖት ወደ ቤተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መመለስ ማለት ነው። ስለዚህ ሉቃስና ቆሬቆ ወዴት ተመለሱ ተባሉ? ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። አሁን ተመለሱ የምትለውን ቃል ያዙልኝ። መመለስን በብዙ አይነት መንገድ አባቶቻችን ይፈቱታል። ምን ይላሉ? እንደውም አባቶች ወደ ቅድስት ቤተ ክርስቲያን ተመለሱ፣ ወደ ቅድስት ድንግል ማርያም ተመለሱ፣ ወደ መንግስተ ሰማያት ተመለሱ ይሉናል አባቶች መተርጉማን። ወደ ማን እንመለስ? ሁለተኛ ወደ ማን እንመለስ? ወደ ቅድስት ድንግል ማርያም። ሶስተኛ ወደ ማን እንመለስ? ወደ ማን እንመለስ? ወደ መንግስተ ሰማያት። ምን ማለት ነው? ወደ ቤተ ክርስቲያን ተመለሱ ማለት ኢየሩሳሌም የሰላም ከተማ ናት። ልብ በሉ፣ ሰላማዊ ወንጌል የተሰበከባት ስፍራ ናት። ያቺ ኢየሩሳሌም አይሁድ ለጥቂት ጊዜ ተደስተው ለዘላለም ያዘኑባት፣ ደቀ መዛሙርቱ ለጥቂት ጊዜ አዝነው ለዘላለም የተደሰቱባት ስፍራ ናት። ገዳዮቹ ሲያፍሩ ተገዳዩ በክብር የተገለጠባት ስፍራ ናት። ማን? ኢየሩሳሌም። ይሄ ሁሉ ድንቅ ተአምራት የተደረገባት ስፍራ ናት። ወደ ቤተ ክርስቲያን ተመለሱ ማለት ኢየሩሳሌም የተባለች ቤተ ክርስቲያን ስለሆነች ነው። ማን ስለሆነች አልኳችሁ? በኢየሩሳሌም ክርስቶስ ልደቱ፣ ጥምቀቱ፣ እርገቱ ሁሉ ነገር እንደተሰበከባት በቤተ ክርስቲያናችንም ንዜኑ ሞተከ ወትንሣኤከ ቅድስት እየተባለ ዕለት ዕለት የክርስቶስ ሞቱ፣ የክርስቶስ መከራው፣ የክርስቶስ ጥማቱ፣ የክርስቶስ ግርፋቱ፣ የክርስቶስ ተአምራቱ በተግባርም ጭምር ስለሚገለጥባት አንዱ ይሄ ነው። ሌላኛው ኢየሩሳሌም የተባለችው ማናት ብያችኋለሁ? መንግስተ ሰማያት ናት። የመንግስተ ሰማያት ምሳሌ ናት። ይሄ ማለት ምን ማለት ነው? እንደው በማስረጃ ነኝ። ለምሳሌ ካህኑ ቅዳሴ ላይ ሀዳፌ ነፍስ የሚባለው የመጨረሻው ጸሎት ላይ ምን ይላል መሰላችሁ? ኦ አንትሙ ህዝበ ክርስቲያን እለተጋባይክሙ በዛቲ ዕለት ከማሁ ያስተጋብእክሙ እግዚአብሔር በደብረ ጽዮን ቅድስት ወበኢየሩሳሌም አግዓዚት ይላል። እናንተ ህዝበ ክርስቲያኖች ሆይ ዛሬ በዚህ እንደተሰበሰባችሁ ነፃ በምታወጣ ቤት ይሰብስባችሁ ነው የሚለው። በኢየሩሳሌም ሰማያዊት ይሰብስባችሁ ምን ማለት ነው? ሰው በምድራዊቷ ቤተ ክርስቲያን ጸንቶ ከኖረ በሰማያዊቷ ኢየሩሳሌም ጸንቶ ለመኖሩ ማሳያ ስለሆነ፣ ሰው በምድራዊቱ ቤተ ክርስቲያን ዕለት ዕለት የሚተጋ ከሆነ በሰማያዊቷ ኢየሩሳሌም ዕለት ዕለት በትጋት እግዚአብሔርን እያመሰገነ ስለሚኖር ነው። ስለዚህ ዛሬ በዚህ እንደተሰበሰባችሁ ነቢያቱ፣ ጻድቃኑ፣ ሐዋርያቱ፣ ሰማዕታቱ፣ ደናግል መነኮሳቱ እና አባ ብሶይ ባሉበት በዛ ቤት ይሰብስባችሁ፣ በመንግስተ ሰማያት ይሰብስባችሁ ይላል። እግዚአብሔር አምላክ ሁላችንን በዛ ይሰብስበን፣ ቤት ይሰብስበን፣ በመንግስተ ሰማያት ይሰብስበን። ሌላኛው መንግስተ ሰማያት የተባለ ቅድስት ድንግል ማርያም ናት። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት ይላታል። ድንግል ማርያም የነቢያት ሀገረ ትንቢታቸው። እንደውም አባቶቻችን ተፈስዮ ቤተልሔምን ሲተረጉሙ ምን ይላሉ? የነቢያት ሀገረ ትንቢታቸው ቤተ ህብስት እመቤታችን ይሏታል። ክርስቶስን ያገኘንባት መሰብ ወርቃችን ስለሆነች ማለት ነው። አይታችሁ ስጋውን የበላንባት የወርቅ መሰብ ወርቅ እሷ ናት። የሰው ልጅ እንዲድን ምክንያት ከሆኑት መካከል አንዷ ማናት? ቅድስት ድንግል ማርያም ናት። አማናዊቷ ቤተ መቅደስ ማለት ነው። ቅዱስ ኤፍሬም በውዳሴ ማርያሙ ሲገልጣት የማትሰበሪ የሃይማኖት ምንድነሽ? በትር ነሽ። አይታችኋል። ቢመረኮዟት ለዘላለም የምታጸና በምልጇ ወደ ልጇ የምታቀርብ ከኃጢአት የምታላቅቅ በምልጃ አንድ ግለሰብን ብቻ ሳይሆን ሀገርንም ዓለምንም ማስማር የምትችል ድንቅ ናት። አይታችኋል። ስለዚህ ወደ ማን መመለስ ያስፈልጋል? ወደ ማን መመለስ ያስፈልጋል? ወደ እናታችን ወደ ቅድስት ድንግል ማርያም መመለስ ያስፈልጋል። ስለዚህ ሉቃስና ቀለዮጳ ከየት ወዴት ተመለሱ ተብሎ ተነገረላቸው? ከየት ወዴት? ከኤማውስ ወደ ኢየሩሳሌም ተመለሱ። ስለዚህ እኛም ካለንበት ከኃጢአት ማዕበል ወጥተን ወደ ጽድቅ ጎዳና እንድንመለስ እግዚአብሔር አምላክ ሁላችንን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።